እትየሸመነሽ እንዳሉ በረኪና አለ ወይ? ለእናተ መልስ ልትመልስ ማለት ነው አይደል? ይቻላል እንዴ? መንግስት ቀይባርን ትቶ ፍናኔን ያስመልስ ፍናኔ እኔ ናት። ከመቼ ተቀየረ? ሰላም ቤተሰቦቼ እንዴት ናችሁልኝ? ለዚህ ቻናል አዲስ ከሆናችሁ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ፈታ ዘና የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ከቆያችሁ አብረን ፈታ እንላለን። ወደ ቪዲዮ። ወይዘሮ አረጋሽ ወየኔ ልጅ እትየሸመነሽ እንዳሉ በረኪና አለ ወይ? አዎ አለ። ፈልጋ ነው ጠጡት። መስማው ልጅማ ልጅ እንጨት ነው ፀጉርሽ። በስማው አላበጣሽም እንዴ? ኮፈራት እኮ ካስኩ እሳት አይገባም። ፀጉርሽ ሊገባ ይችላል። ያስፈልጋል። እሺ ማለት የኔ ቆንጆ፣ እሺ ቆንጆ ልትሆኚ ረቀስ ምንም በስማው እጄ ራሱ ቆሰለ። ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይባርን ትቶ ፍናኔን ያስመልስ። የፍናን ጉዳይ በጣም እየጠበቀ ነው። በጣም ፍናን የኛ ሊጣሉ ነው። እዚሁ የኔ ናት ስላለ ብቻ የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። አትቁረጡ። እኛ አንቆርጥም። በቃ እናንተ ቁረጡ እንዴ! አረማጂ አረ እንደዛ አይደለም። ለእናተ መልስ ልትመልስ ማለት ነው አይደል? ይቻላል እንዴ? እንደምታስቢው እኮ አይደለም ማለት ገለህ ነበር እኮ ፈጣሪ ባይኖር እግዚአብሔር አትርፎሻል። ማዘር ተይ በቃ በል ቤቱን ለቀውጣ አሁን ቶሎ ቆየኪ ነበር። አሬ ማን ልጅ ነው እንዳይወርቅ ያዙት። እኔ እናት ለቀለ ካጥሩ ላይ እናቱ የለችም። እስማ እንዴ የኔ ልጅ ነው። አይ እናቶች ደሞ በዚህ ላይ ውበት ደሞ በዚህ ላይ ምን ሆነ? ፍቅረኛ ያስኩ ስሟ ማን? ቤተልሔም ትባላለች። ምን ነው ባይገርመኝ ፍቅረኛ ስሟ ቤተልሔም ነው። ያንተ ነው ሰፈሩ? እዚህ እኮ እየፈጨ ነው። ያኔም ወደዛ ነው። ይሄ ነገር እንዴት ነው? ቤቲ ናቸው። ኮየፈጨ ማን ነው? አውሩ እንጂ ያንም ተማሪ እዚህ ወረዳ 13 አንድ ቤቲ ነች መሰለኝ። ከቤት እየወጣሁ ነበር። እናቴ እማልወጣ ነው ምን ትፈልጋለሽ አልኳት። ኧረ ከወጣህ ይበቃል አባቢ እየወጣህ አትወጣም ማለት ወጣ ነው። ወዴት ታዲያ ፈልገሽ? አይ በቃ አንድ ጉርሻ ነው የፈለኩት። ደስ የሚል ነገር ልነግርሽ ነው። ምንድን ነው? አሁን እኔ ኦርቶዶክስ ነኝ። ሌላ ሃይማኖት ባገባስ ማሚ በርበሬ ጠኛ ይላል። ምንድን ነው ያልሽው? እኔ ኦርቶዶክስ ነኝ። ኖ እሱ ዘፈን ብቻ ነው። እሱ ዘፈን ነው። ለዘፈን አላውቅም። ምንድን ነው ያልሽው? አላውቅም። አታውቅም። ሌላ ሃይማኖት ላይ አሁን ኦርቶዶክስ ሌላ ሃይማኖት ባገባስ እንደ ሀሳብ ላቅርብልሽ ብዬ ነው። ኧረ ማቅረብ የለብሽም ጭራሽ። ሌላ ሃይማኖት ያለው ሰው ሌላ ሃይማኖት እናቶች ነፍ ዓመት ኖሩ በእውነት ስርዓት። በቃ አንቺን ባይመስልኝ ባይማንቺ ዘፈን ነው። እኔ ውጪ ብዬሻለሁ እንዳትናገሪ ቃል ውጪ ባታቢ ጠነባሽ። ገና በ18 ዓመቷ አግብታት ላስቤዛ የሰጣሃትን ብር ቸኮሌት ገዝታ ስትጠብቅህ ሄሎ
ምን ትላለህ? መልሳት እማዬ አሁን ትምህርት ቤት ልሄድ ስል ትዝ አለኝ። ምን ከትምህርት ቤት አጭር ቀልድ ጽፋችሁ ይዛችሁ ነው ተባለ እና እናማ የምታውቂው ቀልድ ካለ ንገሪ። እሺ ግን በጣም የሚያስቅ ቀልድ ነው። እናቶች ጋር አይጠፋም። የሆኑ ሁለት ሰዎች ለቅሶ ተጠሩና ገጠር ይሄዱልሃል። ከዛ ለቅሶ ቦታ ሲደርሱ ምን ቢሆን ጥሩ ነው? ሰርግ ነበር። ቀልዱስ? ሳቅ ማለት እማዬ አሁን ቀልዱን ተይና ቀልዱን ንገሪ ማለት አያስቅም ነው? ኧረ እኔ በሳቅ ፍርፍራ ያስቃል ሳቅ ሳቅ እንጂ በደንብ ሳቅ። እሺ በሰላም መሆን አልፈለግም። እኔ ቆሜማ እሷ በተግሊል አታገባትም። እሷን ማሳሳት ቢያቅተኝ እሱን አሳስተዋለሁ። እኔ የምላችሁ ለምን ወይን አንጠጣም? ኧረ እኔ ጠጥቼ አላውቅም። ውይ ይቅር ቢቱዬ እኔ አልጠጣም። ውይ እናንተ ደግሞ ታካብዳላችሁ። አስተናጋጅ ወይኔ ተሳካልኝ እንዳትይኝ በማለት አክሊል ደፍታ እኔ ሌጣይን ስዳር ሰውስ ምን ይላል? ወይኔ መሸኮ ለምን እዚህ ወርጋ አትይዙም? ደግሞ ሙሽሮች ናችሁ። ኧረ እኔማ ይጠብቀኛለች። እኔ አላድርም፣ እሄዳለሁ ወደ ቤቴ። እሬ ነይ በቃ እንተኛ። የት አባቱ አቤት ጓደኛዬ አዳር እንዴት ነበር? ጉልበት ተፈተሻ በአጋጣሚ ያደረጋችሁት? በቃሽ ቢቱ፣ ከዚህ በላይ ራስሽን ባታዋርጂ ጥሩ ነው። ይህንን ሁሉ የቻልኩት ለመልካም ጓደኝነታችን ብዬ እንጂ ማታውን አስቀየምሽ ነበር። ማታ እኔም ቻቻም አልሰከር ነው ምትቀጁን ወይንም ስልክ ስትጎረጉሪ ተደብቀን እየደፈን ወይ ዋው። አዎ ቢቱ ባንቺ መውደቅ የገዛ ጓደኛሽ እንድትወድቅ እንቅፋት ስትሆኚ ብዙ ታዝቤያለሁ። አንቺም አላስተዋልሽ እንጂ ድንግልና ሁለት ነው። አንደኛው የአካል ሲሆን ሁለተኛው ደግሞ በንስሐ የምናገኘው ድንግልና ነው። ዋው ተንኮለኛ ጓደኞች ተረጋጉ። ትምህርት ቤት ፈተና ላይ ሆኜ ትዝ ሲለኝ ይሄ አባት ይሄ ልጅ በጣም ታውቃል። አሁን ላይ ቲክቶክ ላይ እናቴን ለመጀመሪያ ጊዜ በሙሉ ስሟን ስጠራት አለቀልህ። አዎ ይሄ ጆሮ ብቻ አይደለም፣ ጆሮ ብቻ በቂ አይደለም። ታናሽት ደግሞ ወይኔ ታናሽቶች ግን ማቀሳሰር በቃ ጀኛ ጀመር ማለት ነው። ልንገራችሁ ይሄ ልጅ ከነቀሰው በኋላ በጣም አፍልቷል። ያንቺ በቃ ቻለው አባቴ ማይነካ ነው ነካ። ይሄ ወንዲ እናገራለሁ ጭራሽ በሙሉ ልምታትና ሉጣ ካሜራ የማያየው ገመና። ወንዶች ልምከራችሁ፣ ሚስትን ማገዝ ሀገርን ማገዝ ነው። እውነት ነው። ሚስትን ማገዝ እናትን ማገዝ ነው። እውነት ነው። ሚስቱን የማያግዝ ወንድ አለ ሮቦት ከብረት ነው የተወለደ። በጣም ትክክል። እሺ እውነት ትክክል። ወንዶቻችን ከሺ ተማሩ። ዋው ናይስ። ወሳኝ የሚበረታታ ነው በእውነት። ከመቼ ተቀየረ? ኧረ ጌታዬ ወይ በስመ አብ